ጠዋት ከእንቅልፍ እንደተነሳው አንድ ትልቅ ነገር አየሁ። በበር በኩል ወይም በኔ በር በስተጀርባ በኩል አንድ የተለጠፈ የሚገርም የእግዚአብሔር ቃል አየውና እንዲህ ይላል። መክብብ 12:1 ላይ የተጻፈ እጅግ የሚገርም የእግዚአብሔር ቃል ነው። በጉብዝና ወራት ፈጣሪን አስብ የሚል በጣም ኢንስፓየር የሚያደርግ የእግዚአብሔር ቃል ነውና በጉብዝና ወራት ፈጣሪን ማሰብ ትልቅ ብሌሲንግ ነው፣ ትልቅ አንደርስታንዲንግ ነው፣ ትልቅ ዊዝደም ነው። ስለዚህ እያንዳንዳችን በህይወታችን መጠየቅ ያለብን፣ ማወቅ ያለብን፣ መረዳት ያለብን በወጣትነታችን እግዚአብሔርን አንደርስታንድ አድርገናል ወይ? በሃቢታችን በመናደርገው በእያንዳንዱ መንገዳችን እግዚአብሔር ያልነው ነገር ሰርተናል ወይ? እሱ የፈለገውን ህይወት ኖረናል ወይ የሚለው ትልቅ ራሳችን መጠየቅ ያለብን it is the big question ራሳችን መጠየቅ ያለብን ትልቅ ጥያቄ ነውና አንድ ሰው በጉብዝና ወራት ፈጣሪን ማወቅ፣ ፈጣሪን አንደርስታንድ ማድረግ፣ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቤት መሄድ፣ ወደ ጸሎት መጠጋት ትልቅ ብሌሲንግ ነው። እንደገና ነግራችኋለሁ it is a big blessing። ስለዚህ ሁላችንም በጉብዝና ወራት ፈጣሪን ማሰብ አለብን። ወዳችኋለሁ። እኔ ያላሰብኩት የእግዚአብሔር ቃል ነው፣ እንደተነሳሁት ነው ያየሁት። ምንም ማድረግ አልቻልኩም። ለእናንተ ላጋራችሁ ብዬ ነው። እግዚአብሔር ዘመናችሁን ይባርክ። ወዳችኋለሁ። መልካም ቀን ይሁንላችሁ።